በእንቅርት በሽታ፣ በዛር፣ በቡዳ፣ በአይነ ጥላና በተለያዩ ክፉ መናፍስት ተይዘው የሚሰቃዩ ሰዎች በጠበላቸው ተነክሮ በተአምራት የተሰራውን መቁጠሪያ በመተሻሸትና በአንገታቸው በማሰር ከህመማቸው የሚፈወሱባቸው፣ ይኸውም የትኛውም አይነት እንጨት ተነክሮበት ሲያድር በተአምራት ወደ ነጭ መቁጠሪያነት የሚለውጠው ጠበላቸው ያለበትና የተጋደሉበት ገዳማቸው ደብረ ቆዘት አቡነ ገብረ እንድርያስ ገዳም በደቡብ ወሎ ዞን ከወግዲ ከተማ በስተምዕራብ የሚገኝ ዘወትር አርብ በትልቅ ድንጋይ ላይ ተቀምጠው ድንጋዩን እንደ ሰረገላ የዋርካ ዛፍን እንደ ድባብ ጥላ እየተጠቀሙ ወደ ኢየሩሳሌም በመሄድ የጌታችንን ቅዱስ ሥጋና ክቡር ደም ይቀበሉ የነበሩ በሱባኤ ላይ ሆነው የመላእክት አለቃ ቅዱስ ዑራኤል በሰው እጅ ያልተሰራ ሰማያዊ ህብስትንና ሰማያዊ ጽዋን የመገባቸው እመቤታችን ቅድስት ድንግል ማርያም በሶስት ጽዋ ማየ ሕይወትን ያጠጣቻቸውና ድውያንን የሚፈውሱበት ሙታንን የሚያስነሱበት ስልጣንን ያሰጠቻቸው ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስና ገዳማዊው አባት አቡነ እጨጌ ዮሐንስ ባረፉ ጊዜ በቦታው ተገኝተው የተሰጣቸውን ቃል ኪዳን የሰሙ ስለ ንጽህናቸውና ስለ ተጋድሏቸው ሁለት ክንፍ የተሰጣቸው ተጋድሏቸውን ፈጽመው በህዳር 7 ቀን ያረፉ ታላቁ ኢትዮጵያዊ ቅዱስ አቡነ ገብረ እንድርያስ ወር በገባ በሰባተኛው ቀን ታስበው ይውላሉ። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ገብረ እንድርያስ ጸሎት ይማረን ይቆየን።